አንዴ ክፍለ ሀገር በሄድኩበት 90 ዓመት የሞላቸው ዘመዴን አገኘኋቸው። ስለ ዲን ወሬ ተነሳ። ያው ሱፊያው አካባቢ ያሉ ናቸው። እሳቸውም ማውራት ጀመሩ። ሰማኋቸው። አንድ ነገር ላስረዳውት ይፈቀዳል አልኩ። ሙሽሪክ ብለህ እንዳትጀምር ቀጥላሉ። ለምን እዛ ጎንደር አካባቢ የለመዱት አለ። ተክፊሮቹ አንድም ቀን ዳዕዋ ያረጉላቸው ሲያዩዋቸው ካፊሮች ናቸው ይሏቸዋል። ዳዕዋ አድርገውላቸው አያውቁም። ልብ በል። ከዛ ዳዕዋ አረጉላቸው። አማራ ናቸው፣ አማርኛ ተናጋሪ ናቸው። ለምሳሌ አብድ ብሎ እስኪሉ ቃድር እርዳታው አይውላ ያድር አብዱል ቃድር ጀይላኒ ይባላል አልኳቸው። አሁን የተናገርኩት ሽርክ ነው። አብዱል ቃድር እስክትልም አይጠብቅም። አብድ ብሎ እስኪሉ ቃድር እርዳታው አይውላ ያድር ብዬ አብዱል ቃድር ጀይላኒ ሞተዋል ወይስ አልሞቱም እያልኩኝ እያነሳው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ብዬ ስተረጉምላቸው ምን አሉ? ልክ ነህ አሉ። በዚህ እቀበልሃለሁ አሉ። ተቀብያለሁ አሉ። ወላሂ ለህዝቡ አላደረስንለትም። ወሬ ብቻ ወሬ። ሙስሊሙ ነቃ ያለ ተሳትፎ ማድረግ አለበት በምርጫው ምናምን ወሬ። ተውሂድን ምረጥ፣ ሱናን ምረጥ፣ እውነተኛ አንድነትን ምረጥ። አላህ ይመርጣል።